አንዳንዴ በኢትዮጵያ ቃሎት የሚያደርጉት አንዳንዴ ወከባና ስርጭቶችን እንሰማለን። እሱ ምንድነው ቢባል ሐዋርያትና ነቢያትን አንቀበልም ይላሉ። ቢቀበል ባይቀበል ጥንቅር ብለህ ገደል ግባ። ምን አገባኝ ነኝ? ሐዋርያት ቃሎት አልሾመም፣ ነቢያት ቃሎት አላመጣም። በሐዋርያትና በነቢያት መሰረት ታንጻቸዋል ተብሎ የተጻፈው በኢየሱስ ክርስቶስ የተጣለ መሰረት ነው እንጂ ቃሎትን እኛም አናግም፣ እኛም እነሱን አንጋብዝም። የራሳቸው ጉዳይ። ስለዚህ ነቢያት በርቱ፣ ሐዋርያት በርቱ፣ ቀጥሉ። ኤርሚያስ ለ40 ዓመት ትንቢት ሲናገር ተቀባይነት አላገኝም። ከ40 ዓመት በኋላ ራሳቸው መልሰው ነብይ ነው ብሎ አመጡ። ስለዚህ እነሱ ባህሪያቸው ነው፣ ተዋቸው። ሐዋርያትና ነቢያት ቅዱሳት መጽሐፍት ተጽፈው እስኪያልቁ ድረስ ኦቶሪቴቲቭ የሆነውን ቅዱስ መጽሐፍ በመንፈስ ቅዱስ ተነድተው ለመጻፍና ለመስጠት የተሰጡ ስለነበሩ ቅዱሳት መጽሐፍት ተጽፈው ሲያልቁ ሁለቱ አገልግሎቶች ቆመዋል ብለው የሚያምኑ የመጽሐፍ ቅዱስ መምህራን አሉ። ሐዋርያትና ነቢያት በዚህ ዘመን የሉም። አንዳንዶቹ ወንጌላውያንን ይጨምራሉ፣ ግን በአብዛኛው ሐዋርያትና ነቢያት በዚህ ዘመን የሉም። ምክንያቱም ኦቶሪቴቲቭ ስክሪፕቸር አለን። ኤፌሶን ምዕራፍ 2 ቁጥር 20 ደግሞ በሐዋርያትና ነቢያት መሰረት ላይ ታነጻቸዋል ስለሚል መሰረት ሆነው አልፈዋል የሚሉ አቋሞች አሉ። መከራከሪያ ነጥቦችም አሏቸው። ብዙ አያሳምነኝም። ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ እረኞች፣ አስተማሪዎች እነኚህ የጸጋ ስጦታዎች የሚቆሙበት ዘመን እንዳለ አዲስ ኪዳን አያስተምረንም ብዬ ነው የማምነው እኔ። አንደኛ ቆሮንቶስ ምዕራፍ 1 እንደሚነግረን ጌታችን ተመልሶ እስኪመጣ ድረስ አንዳች የጸጋ ስጦታ አይጎድልባችሁም ስለሚል የጌታችን መምጣት ነው። ፍጹም ስለሆነ የዚህ መጽሐፍ ተጽፎ ማለቅ በጣም ሲግኒፊካንት ነው። ኦቶሪቴቲቭ የሆነ የእግዚአብሔር መመሪያ ቃላችን የእግዚአብሔር ቃል ነው። ግን የጸጋ ስጦታዎች በሙሉ ፋንክሽናቸው የሚያቆመው ፍጹም የሆነው ሲመጣ ነው። ፍጹም የሆነው ማለት ደግሞ የክርስቶስ የጌታችን መምጣት ነው። ኦኬ፣ እሱ ነው ብዬ አምናለሁ እኔ። አሁን እንደ መስታወት በድንግዝግዝ እናያለን ይላል አንደኛ ቆሮንቶስ ምዕራፍ 13። ፍጹም የሆነው ሲመጣ ግን ፊት ለፊት ስለምናየው ትንቢት ምን ያደርግልኛል? ስብከት አሁን የዛን ጊዜ ምን ያደርግላችኋል? ስራችን ያበቃል ማለት ነው። በጣም ይገርማል። ስለሚመጣው እኮ ነው የምናወራው። አሁን ከመጣ በኋላስ ይሄው አንድ ቀን እኮ እንደ ዮሐንስ መጥምቁ እንሆናለን እኛ። ይሄው ስነግራችሁ የነበረው ይሄው ፍጹም የሆነው ሲመጣ ነው እንጂ ጌታችን ክርስቶስ ተመልሶ እስኪመጣ ድረስና ወደ ፐርፌክሽን እስከምንደርስ ድረስ የጸጋ ስጦታዎች ይቀጥላሉ ብዬ አምናለሁ እኔ። የምንሸከመው ስም አንዳንድ ጊዜ ገዳይ ስም። አትሸከሙ ስም። እግዚአብሔር ያልሰጣችሁ ስም አትሸከሙ። ሐዋርያ ካልሆናችሁ አይደላችሁ፣ ነብይ ካልሆነ አይደላችሁ። ቤተ ክርስቲያን አሸክማ ስንቱ ሊሞት እንደሆነ እግዚአብሔር ያውቃል። ዝም ብሎ ያለ ስራ መጋቢያን ይባላሉ። ሊመግቡ አይችሉም፣ አይመግቡም። ራሳቸው መመገብ ያስፈልጋቸው። የማይመግቡ መጋቢያን፣ የማይሄዱ ሐዋርያት፣ የእግዚአብሔር ሐሳብ የማይረዱ ነቢያት ምድሪቱን እንደሞሉ ታውቃላችሁ። ስሙ አላቸው፣ ስም አለ፣ ሞተዋል ይለዋል አንዱን ቸርች ኢየሱስ። ስም አለ ግን ተግባር የለም። ስም ተሸክመናል ግን ተግባር የለም። ተግባራት ናቸው እነኚህ ፕራክቲካል። ቤተ ክርስቲያን ስራ አይታ ሪኮግናይዝ የምታደርጋቸው የክርስቶስ ስጦታዎች ናቸው። በስማም ጠጋ እንበል ወደ ነገሮቹ። ዓላማቸው የተሰጡበት ዓላማ ኔክስት ዊክ እናየዋለን። የተሰጡበት ዓላማ ምዕመናንን ማስታጠቅ፣ ቤተክርስቲያንን መመገብ፣ ማስተማር፣ ዶክትሪናል ፒዩሪቲ መጠበቅ፣ ሰዎችን ወደ ሙሉ ሰው ማሳደግ። እንመጣበታለን። ይሄ ችግር የለም ባጽፉትም። ምን ማለት ነው ግን ለዛሬ የተሰጡበት ዓላማ ተግባር ነው እንጂ መጠሪያ ሹመት አይደለም። ተግባር ነው፣ ስራ ነው። የወንጌል ሰባኪነትን ስራ አድርግ እንደሚል ማለት ነው። ስራ ናቸው። ሐዋርያነት፣ ነብይነት፣ ወንጌል ሰባኪነት፣ እረኝነት፣ አስተማሪነት ምንድን ነው? ተግባር። ሰዎችን ሙሉ ሰው እንዲሆኑ ማስታጠቅ፣ መስራት ነው። የሹመት መጠሪያ አይደሉም። ታይትልስ አይደሉም። መጠሪያ ስሞች አይደሉም። ቸርች የክርስቶስ ቤተ ክርስቲያን ማቴዎስ 23 ላይ ጌታችን ያስተማረው ተቃራኒ ማለት ነው። የአሕዛብ መሪዎች አለ ስለዛኛው ሲያወራ ተብለው መጠራት ይወዳሉ። መምህር፣ ጌታ እየተባሉ መጠራትን ይወዳሉ። እናንተ ተብላችሁ አትጠሩ። እኛ የእውነት ነቢያቶች አሉ። የእውነት ነቢያቶቹ ስም በሐሰተኞቹ ምክንያት ተበርዞ ሳይ በጣም አዝናለሁ። እንደዚህ አይነት ችግር ያለባቸውን ሰዎች ቀርበን ብናነጋግራቸው ነው የሚሻለው።
ብናወራቸው ነው የሚሻለው። እኔ ምስክር ባለበት ልናገረው የምችለው ነገር ለምሳሌ በትንቢት ጉዳይ ላይ እግዚአብሔር እንዲህ አድርግ ብሎኛል ብሎ መድረክ ላይ ያደረገውን ነገር በቪዲዮ አሳይተውኝ ያንን ነቢይ ስልክ ደውዬ ያደረከው ነገር ትክክል ነው ወይ? እግዚአብሔር በዚህ ይከብራል ወይ? ለምን እንደዚህ ታደርጋለህ ብዬ ያናገርኩት ነቢይ አለ። የሰራውን ደግሞ ትክክለኛ ነገር አይቼ ከመጣው ትንቢት ጋር የሆነውን ነገር አመሳክሬ በእውነት በእግዚአብሔር መንፈስ ተመርቶ ያንን ነገር እንዳደረገ እኔ ፊዚካሊ የማላቀው ነገር ግን በስልክ ደውዬ መልካም አድርገሃል፣ እግዚአብሔር መልካም አሳይቶሃል፣ ይህንን ነገር ደግሞ በመልካም እንደዚህ ስላደረግከው እግዚአብሔር ይባርክ ያልኩትም ነብይ አለ። እንደገና ደግሞ አሁን እንዳልኩት በስልክም ደውዬ እባካችሁ የእግዚአብሔርን ስም በከንቱ አናስነሳ፣ በከንቱ ብዙ የምንተችበትና የምንወቀስበት ነገር እያለ ሌላ ተጨማሪ ወቀሳ በእግዚአብሔር ሕዝብ ላይ አታምጡ እያልኩ ደውዬ ያናገርኳቸው ነቢያቶችም አሉ። ወደንኩል ነው የጮኩት ያለቀስኩት። እንደዚህ መላእክቶች ምናምን የማግኘት እድል ነበረ። እነሱ አብን በጣም ከበዋሉ። እዛ ላይ የጮሁ ነው። በጣም ጩኸት አለ። በጣም ምን ነው በእኛ ቋንቋ አይደለም። ነጎድጓድ ድምፅ የምለውን የነጎድጓድ ድምፅ ሰምቼዋለሁ እኔ ማለት ነው። ቋንቋቸው ማንን አየህ? እኛ ከምናውቃቸው መካከል ማንን መላእክቶች አየህ? በሩቅም ቢሆን ስማቸውን ያው አልተዋወቅኩትም። ኦኬ፣ ግን ምን አይነት ነበሩ? የከበቡት ምን አይነት ናቸው? ፊታቸው ማየት አልቻልኩትም። ዳመና አለ፣ በጣም ዳመና፣ ይሄ ብሩ የሆነ ዳመና አለ አይደል? ብሩ ብለን የምንጠራው ዳመና፣ እሱን የሚመስል ዳመና ከቧል። ከኢየሱስ አጠገብ እኮ ሰከንድ እኮ አለ። ፈቀቅ አላልኩም። ሰከንድ ለአንድ ሰከንድ አልቻልኩትም። እንዴት ብዬ ልራመድ? እንዴት ብዬ ልድረስ ወደዛ ቦታ? ማን እንዳለ ምን እንዳለ ለማወቅ በቃ የሚል እንትን ነው እንጂ ያለኝ እንጂ ነፍሴ ወደ ላይ ትጎተኛለች እንጂ በቃ ያ አብ ያለበት ቦታ በቃ ለመድረስ ለመራመድ አልቻልኩትም። ይሄንን ነው በጣም ያው እኔ የተረዳሁት። እንዴት ነው ስትራመድ ግን መሬቱ ምንድን ነው? እንደዚህ ሴራሚክ ነገር ነው? ቴራዞ ነገር ነው ወይስ አፈር ነው? ምንድን ነው ውስጡ? መራመጃው ምን አይነት ነው? ምንም ይሄን ለማሰብ ጊዜ የለም አልኩ። በእርግጥ እንደኔ በሐሳቤ ከተመለስኩ በኋላ አስቤ ያገኘሁት አሁን ለምሳሌ መስታወት ላይ ሆነ ከታች ያለውን ነገር ታያለህ አይደል? እንደዛ የሚመስል ነገር ላይ እግሮቼ እንደቆሙ አስታውሳለሁ። አዎ ኦኬ። ወደ ታች ስታይ እኛን አየህን? እኛ እንታያለን። ወደ ታች ስታይ ኢትዮጵያ በጣም በቃ ትታያለች። በቃ ወደ ታች ስታየው መሬት ሁሉ ትታያለህ። የት አካባቢ ኢትዮጵያ? የት አካባቢ አያት? በቃ እዛ ሚዛን ተፈሪ ላይ ያለው ፋስተር ስጠራ ነው። በቃ አልሄድም ብዬ ወደ ታች ወደ አእምሮዬ የተመለስኩት ያ ፋስተር ስጠራ ነው እንጂ ከዛ ባለ ስጠራኝ አልሄድም፣ ይሄ የተረገመበት ምድር ላይ አልሄድም፣ አልፈልግም ያልኩት በቃ ይሄን ነው ያስታውስክ ያለሁት። ወደ ታች ታይ ነበረ። እንደዚህ አዝመራው ምናምን ይታያል። እንደዚህ እርሻው ምናምን አውሮፕላን ላይ ሆነ እንደሚታየው እንደዚህ የተከፋፈለ እርሻ ምናምን ነገር ማለት ነው። በቃ መሬት በቃ በሙሉ ትታያለች አልኩ። መሬት ላይ ያለ ነገር ሁሉ በቃ ላይ ሆነ ከፍታ ላይ ስለሆንክ ታች ያለውን ነገር እኮ ታያለህ። ከዛ በኋላ ድጋሜ አልሄድክም? በቃ እንደመጣ ቀረ እዚሁ? አይ ከዛ በኋላ ኢየሱስን እኮ ያ የጸለይኩን ጸሎት አየው አልኩት። አሁን አንተ ትሞታለህ ወደፊት ወይስ ኦልሬዲ ሞትን አይተው ነው የመጣው? ያው በእርግጥ ሁለት ተስፋ ነው ያለኝ አሁን ልቤ ላይ ያለው ተስፋ ማለት ነው። እሺ ወይም ከዚህኛው ስጋ ተነስቼ ወደ ጌታ እንደሚሄድ አውቃለሁ። ካልሆነ ደግሞ ጌታ ኢየሱስ ወደ እኔ እንደሚመጣ ይሄንን ልቤ ያውቃል። ሁለት ተስፋ በልቤ ላይ ቀርቷል። ከዛ በኋላ ማለት ነው ስለ ሰማይ ያለኝ አሁን መረዳቴ ወይም እኔ እሄዳለሁ ወይም እሱ ወደ እኔ ይመጣል።